ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። ከብዙ ጊዜ ቆይታ በኋላ ዛሬ እንደገና ተመልሼ መጥቻለሁ። አልተመቸኝም ነበር፣ ለዛ ነው። እንኳን ደህና ቆያችሁኝ። እና ዛሬ የምናየው ቪዲዮ እንደስተዛሬው አይነት አይደለም። እንግዲህ እንደምታውቁት ማስተር አብነት በሁላችንም ልብ ውስጥ በጣም ጥሩ ቦታ ያለው የምስኪኖች አባት የመልካምነት ምልክት በቃ ለወጣት አርአያ የሚሆን የሆነ ወንድማችን እንደምታውቁት አሞት በሕክምና ላይ ነው እና ሕክምናውን ከመውሰዱ በፊት ወይም ደግሞ ወደ አመልያ ነው ክፍል ሊሄድ ነውና ከዛ በፊት ያስተላለፈው መልእክት አለ። እሱን አብረን አዳምጠን እንመለሳለሁ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ቪዲዮ እንዳያችሁት ነው። ልቡ የሀገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። አላህ ያሽረው፣ ዱአ አድርጉልኝ ብሏችኋል። እሱም ባይላችሁ እኔም ባልላችሁ እርግጥ ነው እሱ በሁላችንም ዘንድ በጣም ጥሩ ቦታ ያለው ሰው ነው። ዱአ ልናደርግለት፣ ጸሎት ልናደርግለት ግዴታችን ነው። ህሊናችን ውስጣችን የሚያስገድደን ነገር ነው አውቃለሁኝ። እና አደራ ዱአ እናደርግለት ሁላችንም በየእምነታችን። አመሰግናለሁኝ። ምናልባት ያላያችሁት ካላችሁ እንድታዩት ብዬ ነው። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።